ያስብሻል ልቤ ያስብሻል ውሎ ማደሩ ታከተው አልቻለም ፍጹም ለመተው ያስብሻል ብቻዬን ከቤቴ ቁጭ ብዬ ብቻዬን ባስታወስኩሽ ቁጥር ብቻዬን ባስታወስኩሽ ቁጥር ብቻዬን አንቺ የሌለሽበት ብቻዬን ስትጠብ ምድር ብቻዬን ስትጠበኝ ምድር ብቻዬን ናፍቆት ስንቄን ይዤ ብቻዬን በሀሳብዬ ዋኘው ብቻዬን በሀሳብዬ ዋኘው ብቻዬን ከትዝታ ባህር ብቻዬን ሰምጬልሻለሁ ብቻዬን ሰምጬልሻለሁ ዛሬ ነይ አጫውቺኝ ባይሆን ተስፋ ስጪኝ ልብሽ ይሁን ከኔ ናፍቆ ሰቀቀኔ ሰላም በኛ ኒኮ ጠላት ወይ ባዳ ወይ የሆነ ሰው አይደለም ኒ ደሞ አምሮብሻል አመሰግናለሁ ይፋ ሰላም በለኛ ሜር ስላለሽ ሊድኔ ስላለው አመሰግናለሁ ስለመጣ የት ነው የሚሄደው ማለት እኔ እኮ አንቺን ነው እኮ የምፈልገው እኛ እናወራለን ሜር ትችያለሽ ይፋ ኤፍሬም አትሂድ ቆይ አንዴ አብረን እንሄዳለን ለምንድን ነው የት ነው የሚሄደው ለምንድን ነው አብሮሽ የት ነው የሚሄደው እኮ እኔ ጋር መጣሽ ለምን ስለፈለኩሽ ነው እኮ ለምን ፈለኩሽ የኔ እናት ኧረ በእናትህ እኔ ልሂድና እንሂድ የት ነው የምትሄጂው እሺ ቁም ይዚ ኤፋ ሂድ ሜር ይችላል ኤፋ በቃ እደውልልሻለሁ ሂጂ ኧረ ኤፍሬም በእግዚአብሔር እንዴ ምን ሆነሽ ነው አንቺ ራሱ ነይ ቁም ላወራሽ ፈልጌ እኮ አንዴ ቆይ ወይ በቃ ላወራሽ ፈልጌ ነው ሂጂ ምንድነው የምትይው አንቺ አምሮብሻል ደግሞ አመሰግናለሁ ምንድነው የምታወራኝ ፈልጌሽ ነው ወይኔ በእናትህ እኔ እንትን ሶስት ጠፋ አይባልም እንዴ እሺ ምንድነው የምታወራኝ ቶሎ በል እኔ ብዙ ነገር ነው የማወራሽ እኮ የምታወራኝን ነገር ቶሎ አወራኝ ለምሳሌ ዛሬ እንደምትበሪ አውቃለሁ ለሰዓት ላይ እና ከመሄድሽ በፊት እኔ ማግኘታችን ማለት እንዴት ነው ያወቀው እንዴት አላውቅም ቀላል ነገር አይደል እንዴ ኡፍ በቃ አትቀልድ አንተ ዘበረነ በቃ ለቀቀኝ ወይኔ ጉዴ እኔ እየቀለድኩ አይደለም ምን ሆነሻል ለምን አወቅ ነው ኤፍሬም አይደለም እና ታዲያ ለምን አምጥቶኝ ይሄዳል ታዲያ እሱ ካልነገረ ማን ሊነግር ይችላል ከሱ ውጪ ማንንም አያውቅም አንተ ያምሃል እንዴ ስለፈለኩሽ ነው ያመጣሽ ወይኔ ጉዴ እሺ በቃ እሺ ምንድነው በቃ ምናምን አስተካክልሽ ምንድነው እሺ የምታወራኝ እሱ አይመለከትም ብሩኬ ስለሚመለከተኝ አንዴ ጠየቅኩሽ አስተካክልሽ ቃ ምናምን እሺ ካስተካከልኩ ምን ልትሆን ነው ካላስተካከልኩስ ምን እኔ አልፈልግም እንዴ ራይድ አለ እኮ ራይድ መጥራት እችላለሁ እኔ ያለው አይደል እንዴ አልፈልግም የራይድ የተመቸሽ ወይኔ ለምንጆ አለው ችግር የለውም እኔ ስታይ ለምንድን ነው ግን እንደዚህ የምትሆኚ ብሩኬ ምንድነው የምታወራኝ በእግዚአብሔር ማለት ማገገኛ እንዴ እኮ አንቺ ማትወረጫጫ ለምን ትወረጫጫለሽ እኔ መች ተወራጫውኝ አይ አበደ እንደዚህ ፈልገሽ ነው ሳሪ ሽዳንሻ እኔ ደህና ነኝ ብሩኬ ምን አርጊ ነው የምትለኝ በእግዚአብሔር እሺ ምንም አርጊ አይደለም እሺ አሁን ልሂድበት ነገር የት ነው የምትሄጂው እኔ የምወስድሽ ቦታ አለ የሆነ ቦታ የት ነው የምትወስደኛ በእናትህ ብሩኬ ጊዜ የለኝም በእግዚአብሔር ኡፍ አትቀልድ እኔ ለቀልድ ጊዜ የለኝም እቃ አስተካክዬ አልጨረስኩም ዞር በልኝ እኮ በቃ ሄደን ካወቅክ እንኳን ደስ አለሽ ሌላ ነው አብረን ሄደን እናስተካክላለን ወይኔ ኤፍሬም ምንድነው ያደረከው በእግዚአብሔር ሰማሽኛ አብረን ሄደን እናስተካክላለን ሲቀጥል ደግሞ እምወስድሽ ቦታ አለ ከመሄድሽ ወይ አልሄድም እኔ ትይዛለሽ አልሄድም ትይዛለሽ ብሩኬ አልሄድም ትይዛለሽ ቆንጠሬም ቢሆን ወስድሻለሁ አልሄድም አትሰሚኝም ቁመትሽ ሎጋነው የኔ ዓለም ሰንደጋ ስገላል ሆዴ ቁመትሽ ሎጋነው የኔ ዓለም ሰንደጋ ስገላል ሆዴ የሰላም ፍቅር አንቺ ልጅ
ምልክት ያሳየ ብሩኬ በእግዚአብሔር እኔ ጊዜ የለኝም። ኧረ በእግዚአብሔር አታሯርጪኝ፣ እግሬ ያሞኛል እንዴ አንቺ ምርሽን ነው። በእግዚአብሔር ስሚ ምን ማደርግሽ መስሎሽ ነው? እኔ ምንም አታደርገኝም አውቃለሁ፣ ግን ልሂድበት በቃ። እኔ ከአንተ ጋር መሄድ አልፈልግም። የት ነው የምትሄጂው? ኧረ በስመ አብ ወልድ። ስሚ የት ነው የምትሄጂው? የት ነው የምትሄጂው? ምን አገባህ? ልሂድበት ነው አሞት። አይደለም የት ነው የምትሄጂው? የለም ይሄድ ነው በረራው ማታ አይደለ እኮ ሰዓቱ ከመድረሱ በፊት ከኔ ጋር ነው የምወስድሽ ቦታ አለ። ትሄጃለሽ? አልሄድም። ትሄጃለሽ? የት ነው የምሄደው? እና ትሄጃለሽ። አሁን አጅ ያካቸቂ በቃ በጸባይ ይኸው እምቢ ካለሽ ተሸክሜ ምናምን እንደ ጠለፋው ነው ጠልፌሽ የምሄደው። ብሩኬ እግዚአብሔርን ከመንገድ ይዞር በልኝ። ከኔ ጋር መጣላት ካልፈልግ ዞር በልኝ። እኔ ካንተ ጋር የት መሄድ አይሰጠኝም። እኔ ካንተ ጋር መሄድ አልፈልግም። አማርኛ ነው አይደል ማውራው? ትፈልጊያለሽ? ጊዜ የለኝም። እቃ አስተካክዬ አልጨረስኩም። ገባህ አይደለ እኮ ትፈልጊያለሽ። እኔ እናት አሁን አብረን እንሄዳለን። መኪናውን እንጠራዋለሁ። ፍጽ ያለ መኪና አልፈልግም። ምን ማለት ነው አልፈልግም? ብሩኬ በእግዚአብሔር እኔ አልፈልግም። በቃ ካንተ ጋር መሄድ አልፈልግም እኮ እኔ እኮ ትሄጃለሽ አልኩሽ እኮ እለቅሻለሁ አልኩሽ እኮ እፈልግሻለሁ ነው። ለምንድን ነው የምትፈልገኝ? ምንድን ነው ለምን ሄደሽ ታየዋለሽ ያለውን ነገር። አሁን ጉልበት ካለሽ ቆንጠሬሽ ነው የምሄደው። ኧረ እባክህ ምን መከብጂ መስሎሽ ነው እንዴ? እሺ አረፍ እዛ ጋር ውሻ አይቼ ነው እንጂ የቆምኩት አንተ ይዘኸኝ አይደለም። ያስቆምከኝ እንዳይመስል ዞር በልኝ። እግዚአብሔርን እሮጣለሁ። ጌታን እረፍ። እኔ መሄድ አልፈልግም ካንተ ጋር ጌታን። ሮጥሽ እኮ ወይኔ ችክ አትበል በቃ። ሰከና አይደለም ካልሽ ቆንጥሬሽ ወስድሻለሁ ውሻው ጋር ወይ መኪና ጋር። ራስን እንደ ጉልበተኛ ነው እንዴ የምታየው? በእናትህ ዞር በል። ማልሸከምሽ መስሎሽ ነው ወይስ እንድሸከም ፈልገሽ ነው እኔን መገፋፊኝ? ወይኔ ጉዴ ፈላ። እኔ ማውራው ሁሉ ምንድነው በተቃራኒ የምትረዳው? አንተ ጤነኛ አይደለህም እንዴ? እኔና ስለምወድሽ ነው። እኔስ እንዴት ነሽ ግን? ከየት የመጣ መውደድ ነው ደግሞ? አንተ በእናትህ ወደዛ ዞር በል። ችክ አትበል። አሁን ኃይል እንድጠቀም ነው የምትፈልጊው? ተረጋግተሽ ቁሚ። በቅድሚያ ተረጋግተሽ ስሚ። አንተ አይደለህም ሲጀመር እንደዚህ ኤፍሬም ነው ችግር ያለበት። ኤፍሬም ምንም ችግር የለበትም። ትክክለኛውን ነገር ነው ያደረገው። ተጎትቻ አብሬው መጣው ደግሞ ዞር በልልኝ። ኤፍሬም ትክክለኛውን ነገር ነው ያደረገው። ምንድነው ማድረግ ያለበት? ይዞ መምጣት ነበረበት። ይዞሽ መጣ። ምን እኔ ስላልፈለኩ ነው አይደለ? አንተን ማግኘት ማለት አንተን ማግኘት እኔ ደግሞ ፈለኩ። እኔ ከፈለኩ ደግሞ ይሆናል። እሺ የት ልትወስደኝ ነው? የምወስድሽ ቦታ አለ። የት? ወይ በጸባይ እንሄዳለን ወይ እግዚአብሔርን ብሩክ ጊዜ የለኝም። በቃ ዞር በልልኝ ከመንገዴ። ምን ማለት ነው ጊዜ የለኝም? ለኔ ጊዜ ያጣሽ? እኔ ካንቺ የሚፈልገው 30 ደቂቃ ነው። 30 ደቂቃ የለሽም። ካሌለሽ እኔ ልትሮጪ ነው እንዲያው። አንተ በእናትህ ልሮጥ አይደለም እና ምን ያሳይሻል? ወደዛ ልትሮጪ ነው አይደለም? ወይኔ ለምንድን ነው ምን ያሳይሻል? ወደዛ መብቴ ነው። በገዛ እንደዚህ አምሮብሽ ነው የምትሄጂው ወይስ ልብስ ትቀይሪያለሽ? ምን አገባ? በቀይር ባልቀይር እንዴት ነው የማያገባኝ? እሺ እንደዚህ አምሮብሽ ኤርፖርት ውስጥ አገቢ ሐራም ነው ብሩኬ። በእግዚአብሔር እንደዚህ ችክ ማለት የለብህም። በሰላም ግቢ ብለህ በቃ እንትን ማለት ነው ያለብህ እኮ። እኔ በሰላም አትግቢ እኮ አላልኩም። እኔ እኮ ፈቅድልሻለሁ፣ ችግር የለውም። ግን ደግሞ ማድረግ ያለብኝ ላድርግ። ቅድሚያ አትሰሚኝም? እኔ ምንድን ነው የምታደርገው? አትሰሚኝ እኮ ልወስድሽ እኮ ነው። የት ነው የምትወስደኝ? የምወስድሽ ቦታ አለ። ምንድን ነው? ራሴ እግር አለኝ እኮ እግር ካለሽ ታዲያ እኔ የለሽም አልኩሽ እንዴ? እንሂድ እኮ ነው። ትሄጃለሽ እንዴ? እግዚአብሔርን ይሁሉ ሰው ባለበት ተሸክመሽ ጠለበኝ ብለሽ ቀውጩ ከፈለሽ ተሸክመሽ ነው የሚሄደው። ያዋርድሃለሁ። ጩሂ ከፈለግሽ እዚህ የምታየው ሰው ሁሉ ይሰበሰብልሃል። ወደዛ ዞር በልልኝ። እኔ አንተን ማዋረድ አልፈልግም። እሺ ምን ብለሽ ልታዋርጂኝ? አንተ በጠራራ ፀሐይ ሌላ ነገር ፈልጋል እንዴ? ዞር በልልኝ ወደዛ። እንዴ መከሰስ ነው የፈለከው? ጌታ ነው። ለምንድን ነው የምከሽኝ እንዴ? እኔ ምን አደረኩሽ? አይስቅም። ዞር በልልኝ። አንቺ ተረጋጊና አሪፍ በስራት እግዚአብሔርን አሁን እንጣላለን። እስካሁን ታግሼሻለሁ። ስነ ስርዓት እጂ ለማሽኛ በጣም ታግሶኛል። በእናታችሁ ዞር በልልኝ። በስርዓት እያወራሁሽ አይደለ እኮ ተረጋግተሽ ታወሪኛለሽ። እምቢ ካልሽ ቆንጠሬ ነው የምወስድሽ። ሰማሽኛ? እሺ ጸጉሬን ልቀቀው። አልለቀውም። ማተሰሪው ያለሽ እንደዚህ እኔ ተሰሪው ብዬሻለሁ። እንደዚህ ነኝና ዞር በልልኝ። እግዚአብሔር ያማል እኮ ጌታን ያማል። ምንድነው የሚያምር? ጸጉር እንደዚህ አይተቀለም። ምን ሲያምርብኝ አትወድማ? እንዳልጠለፍ ነው አይደል? ግን ችግሩ እኔ ልጠልፍሽ እኮ ነው። አራሁኝ ራሱ ፈልጋለሁ። ዱርዬ ዞር በል ወደዛ። እኔ ልጠልፍሽ እኮ ነው። ነይ እንሂድ።
አልሄድም። ካሜራማን ጥራው መኪና አንተ ምን ልትሆን ነው? እግዚአብሔር ምዕራፍ ልቀቀኝ። አየሽዋ ውሾና አየሽዋ። አረ በእግዚአብሔር ብሩኬ እንዴ እግዚአብሔር ነሽ። ለምንድን ነው የምታስቸግሪኝ? ቆይ አረ ብሩኬ በእግዚአብሔር ፍፄ ይዘውና መኪናውን። አረ ብሩኬ በእግዚአብሔር ነይ። ምንድን ነው የሚያሯሩጥሽ? ነይ በዛ አሰቃየኝ። በቃ በእናትህ ጊዜ የለኝም። እግዚአብሔርን ጊዜ የለኝም። በእናትህ ሙነፈ ጊዜ አለ። በቃ አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይቁረጥ ልብሽ ይዞ ጥላቻ ማሪኝን ያለም የዛሬም ብቻ እመኝኝ ፍቅሬ ምላለው ቃሌም በአምላክ ስም ሰጣለው። አንቺም በጸባይ አጋቢ መኪና ውስጥ ኩፍስ ትላለች። ደግሞ ያ አይመጣም እንዴ ደከመኝ። በጸባይ አጋቢም ትገቢያለሽ ብሩኬ። አንተ እግዚአብሔርን ከኔ ጋር መጣላት ፈልገህ ነው አይደለ እንዴ? ምን ሆነህ ነው አንተ? ከዚህ በለው ወዲህ ትጣላለህ። የትም አልሄድም ብሩኬ፣ በእናትህ እኔ የት ሂጂ ያልኩሽ የምፈልግበት ቦታ ትሄጃለሽ። እምቢ ካልሽ ተሸክሜ ነው ማስገባሽ። ወይኔ ፍጹሜ እስካሁን መኪና መንዳት አልቻለም። አይሽ አንቺ ሄደሽ እሺ ልትደፉኝ ነው? በሰላም ልግባበት ወደ ሀገሬ። ወደ ሀገሬ ወደ አዲሱ ሀገሬ አይመለከትም። ከዚህ ሀገርሽ ውጪ ሌላ ሀገር አለሽ እንዴ? አለሽ ወይ ሌላ ሀገር? ኧረ ብሩኬ በእናትህ ወይኔ ልጅ ወይኔ ጉዴ! ኧረ መጣ እኮ በእናትህ ና ና ና ና ቶሎ በል። ካሜራማንም ግባሽ። ኧረ ብሩኬ በእግዚአብሔር ነይ ክፈትልኝ፣ ክፈትልኝ፣ ክፈትልኝ። አንተ በእናትህ ነይ ግቢ። እግዚአብሔር ነው ግቢ። ፈልጌሽ ነው የምወስድሽ ቦታ አለ። ጋቢ ነው ካሜራማን። ጠጋ በይ፣ ጠጋ በይ። ሰላም በይ ፍፄ። ፍፄ ደህና ነህ? መስኮቶቹን ዘጋጋ። በቃ ማንም በመስኮት መበር መስሎክ ነው። በቃ እንግዲህ ቤተሰቦች። ኧረ ብሩኬ በእግዚአብሔር ተው፣ ግን ተው። ምን ተው? እኔ ይኸውልህ ብሩኬ ሰዓት የለኝም። በእግዚአብሔር በእግዚአብሔር በቃ በእግዚአብሔር ኖረሽም አልኖረሽም በእግዚአብሔር እኔ የምወስድሽ ቦታ አለ፣ ትሄጃለሽ። ያሳልፋል ይሄ መንገድ። እቃ አስተካክዬ አልጨረስኩም። በእናትህ እግዚአብሔር ታስተካክያለሽ። እውነቱን ልንገርሽ አልነግርሽም። ለማንኛውም ብሩኬ በእናትህ በቃ እሺ ልቀቀኝ። እያስጨነቀኝ ነው። ይሄው እኔ አላስጨነቅሽም። እሺ ልቀቀኝ። አላስጨነቅሽ። ልቀቀኝ። እሺ ይሄው ለቀቅኩሽ። ማጨቃጨቂያው በቃ ደስ የሚል ቦታ ወስድሻለሁ። ዛሬ አብረን ነው የምናመሸው። ሰማሽኛ? ይሄ ደግሞ ይቆረቁርሻል። ወደ ኋላ አላርግልሽ የኔ እናት። ነይ እስቲ። ችግር የለውም በእናትህ ብሩኬ። ኡፋውን በእናትህ ምንድነው የምታጉረመርሚው? አንቺ በህይወትሽ ደስተኛ መሆን ካልፈለግሽ ሁሉ እያጉረመረምሽ ትቀጥያለሽ። አዎ በሱ ደስተኛ ነኝ በህይወቴ። ዞር በልኝ። ባለውበት ሁኔታ ደስተኛ ነኝ ብሩኬ። አታበሳጨኝ በእግዚአብሔር። እኔም እኮ ካንቺ ጋር ሰዓቴን እየገደልከው ነው። እያንዳንዷ ደቂቃ ለእኔ ትርጉም አላት። እሺ ዞር በልኝ። ወይኔ ብሩኬ እኔ የላትም አልኩሽ። ወይኔ ምን እያረክ ነው ግን? በእግዚአብሔር ምን እያረክ ነው? እሺ የት ነው እሺ የምትወስደኝ? ምንም ወስድሽ ቦታ አለ። ለማንኛውም ፋሚሊ እንደዚህ እናምራለና ጸደይነና እንደዚህ ልታለቅሽ ነው እንዴ? እንጂ ሩኬ በቃ ተወኝ። ልታለቅሽ ነው የምር? ሃይሚ ይኸውልሽ እኔ ምንም አልሰማሽም። ገብቶሻል? ያራዳ ልጅ። ስለዚህ ፋሚሊ እቅዳችን ባሰብነው መንገድ እየሄደ ነው። ሁሉም ነገር እቅድህ ነው የሆነ ጸደይ ምን እቅድህ ነው? እግዚአብሔርን ብቻ ያሰብኩትን ነገር ለማድረግ ከሞከረ ግን ፍፄ የምታውቀው ነገር ካለ ሰርፕራይዝ አለ። ስጦታ ልሰጥሽ እኮ ነው ከመሄድሽ በፊት። በቃ የመጨረሻችን አይደል? ልሸኝሽ እኮ ነው። አንቺ ግን እኔ ማግኘት አልፈለግሽም ነበር። የመጨረሻችን ነው ብለሽ እንዴት እኔ ሳታገኝ በዚህ ቀስ ብለህ ንዳው። እኔ ለቤቢዬ ስጦታ ሳልሰጣት ቀስ ብለህ አፍጥነው፣ በእናትህ ቀስ ብለህ ንዳው፣ ቀስ ብለህ ንዳው። ጌታን ዝም በለው። ምን አይነቱ ነው? ስንት ነገር አውርተን ታፈጥነዋለህ። ቀስ ብለህ ንዳው።
ቀስ በል ኦኬ። ምንድነው አላማህ? አልገባኝም። አላማዬ ብዙ ነው። የኔ አላማ ሌላ ነው። ሐሳብን ከተማ ነው። እንዴት ግን ቻው ሳትይኝ ትሄጃለሽ? እንዲጨክነሽብናል። የእውነት ግን ምንም እንዲጨክነሽብናል። የራሴ ምክንያት ስላለኝ ነው። በቃ አረፉ። ጌታን ምንም ለማውራት እንዳትሞክሩ። ዞር በልልኝ። እንዴ ልብስሽን እናስተካክል አብረን። ምንድነው የሚያቅነጥ? እኔ እኮ ግራ ገባኝ። ለማንኛውም ፋሚሊ እንገናኝ፣ የምንሄድበት ቦታ እዛ እንገናኛለን። እስከዛው መልካም ምኞታችሁን እና ያሰብኩት ነገር እንዲሳካ ጸለይ አድርጉ። ስልክሽን ስጪኝ። እንዴ ፈልጊው ነው። እምቢ። ስልክሽን ስጪኝ። እምቢ። ለምን? ፈልጊው ነው። እምቢ። ፈልጊው ነው። ወይኔ ብሩኬ፣ ሃይሚያው ችክ ከምል አልሰጥህም። ለምንድን ነው የፈለግከው? ችክ ከምል ስጪኝ። በቃ ልቀቂ። በቃ ለምን? ሴትዮ ፈለኩት፣ መብቴ እኮ ነው። አምጣው በእናትህ። እንዴ እግዚአብሔርን አንቺ ታሰብሪኛለሽ። ስልኩን ችክ አትበይ። ምንድነው ችክ የምትይው? እስቲ ታዛዥኝ። እሺ በይ። እሺ እስቲ በይ። እሺ በይ። አልልም። እስቲ ሳትነዛነጂ ሳትጨቃጨቂ እሺ በይ። አልልም። ይሁሉ ቀን ትቼሽም እየተነዛነሽ ነው። አሁንም ይሁሉ ቀን እኮ ሰላም የሰጠሁሽ ብቻሽን በቃ ፈታ እንድትይ ራስሽን እንድታገኘ ተውኩሽ እኮ አይደል? አሁንም ነጭናጫነትሽ እንዲኖር አይደለም ነጭናጫ። እሺ አሁን ካሜራውን አጥፉልኝ። ለምን እናጠፋለን? ለማንኛውም ሰባብሬ ሳልጥላችሁ አጥፉልኝ። ኧረ ሃይሚ ደበረሽ በካሜራ መሳምሽ? ደበረሽ? ኦኬ ፀጉርሽን ዞር ላድርግልሽ። ስበብ ነው የሚመስለው እኮ አኳን። እሺ እኔ እየተንከባከብኩ ነው። አንተ ብቻ ቀስ ብለህ እንደ አንተ ፍፄ እግዚአብሔር ዘና በይ ሃይሚ። አፍጥነው አንተ ልቀቀኝ በእናትህ። ዝም በይ። ለማንኛውም ፋሚሊ እዛ እንገናኝ። እወዳችኋለሁ። እንዳልኳችሁ ኮሜንት ላይ ጸዴ ነገር ጻፉ ምናምን። እንዳልኳችሁ ይመቻችሁ ያራዳ ልጆች። እንግዲህ መልካም ምኞታችሁን እየገለጻችሁ ለነበረ ምን ሆኖ ነው ወንድማችን እያላችሁ ለነበረ በሙሉ እኔ ደህና ነኝ፣ እግዚአብሔር ይመስገን። ቻው። እዛ እንገናኝ። ቪዲዮን እንቀጥለዋለን። እሺ ወይስ ከኔ ጋር በቪዲዮ መታየት አትፈልጊም? አትፈልጊም? ታፍሪብኛለሽ ምናምን? በቃ እኔ ምን ማለት ነው እኮ በቃ በቪዲዮ እንድንታይ ሁሉ ጊዜ ምን ካንተ ጋር ይመቻችሁ። በቃ ይመቻችሁ። አይ አሁን ጸባይሽ ተቀያየረ። ኦኬ ጌታን ለቀልድ እየሞከርክ ነው። እኔ ደግሞ የምንም ቀልድ የለም። እግዚአብሔርን ዛሬ አንድ ነገር ልወዛገብና ጌታን እኔ ካንተ ራስ አልወርድም። ጌታን ችግር የለም። ከኔ ራስም ከኔ ጉልበትም አትወረጂኝ። ፍፄ ደግሞ አፍጥነው አፍጥነው ብዬ እየነገርኩ ነው። ጌታን በሩን ከፍቼ እወጣልሃለሁ። ከዛ የት ነው ሉካ አድርገው ሰገደኝ ትባላለህ። በቃ እዚህ ጋር ትንሽ አቁም። አንቺን ማውራት እፈልጋለሁ። በጣም ትቀልዳለህ። ቀልድ አይጠገብም። ኧረ በእናትህ ሂድ። እዚህ አረጀሽ እኮ ነው እናት። እንዲህ ከሆነማ ታረጃለሽ። ለማንኛውም ፋሚሊ ይመቻችሁ። እንወዳችኋለን። እዛ እንገናኝ። ባይ። አጥፋው በቃ ካሜራ አጥፋው። ችክ ሲደረስ